እግዚአብሔር አምላካችን የተባረከ ይሁን። መጽሐፍ ቅዱስ በዘሌዋውያን 18 ቁጥር 2 ላይ እንዲህ ይላል፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። ከላይ እንዳነበብነው በግብፃውያን ሰፈር አፉን በእግዚአብሔር ሰዎች ላይ የሚያላቅቅ ሞልቷል። ማን ላከ? ማን መርጦ ሾመህ? የሚል ሞልቷል። ለፈርዖን የ5 የ10 የ100 እና የ400 ዓመቱም ዕቅድ ጡብ ስለሆነ አዲሱን ከሰማይ የመጣውን መልእክት መቀበል ከበዳቸው። ባለሟሎቹ ሙሴን ለመርታት ብዙ መጠበብ እንዳለባቸው አምነው የጡብ ጠቢባንን በሙሴና በእግዚአብሔር ፊት አሰለፉ። ሙሴ ግን የአማልክቶችን አምላክ ይዞ በስብከት ሞኝነት ገብቶ ባስጠበባቸው መንፈስ ላይ ተገለጠ። ዋናው ነገር ያንተና ያንቺ ቤተ መንግሥት መገኘት አይደለም። ያንተ ድል ያለ ድሎት አይደለም። በዚያ መንገድ የተሰጣችሁ ተልእኮ ግን እግዚአብሔርን ያከብረዋል። ለመቆም ከሆነ ለመናገርም ከሆነ ጠቢባኑም አድርገውታል። ነገር ግን ግባችሁ ከቤተ መንግሥት ጫፍ ተነስቶ የክርስቶስን የፍቃዱን ጫፍ ላይ እንዲያርፍ ይሄ ክፍል ይመክራችኋል። አያይዤ አንድ ነገር ልበላችሁ። በጥሩ አረፍተ ነገር ሰው ለሚወደው የሚልክለት መልእክት ይዞት የሚመጣው ውጤት አለ። ታዲያ የተላከለት ከደረሰው ብቻ ነው። እስራኤል ወደ እግዚአብሔር የሚልካቸው አያሌ መልእክቶች ሁሉም እስከ መቼ የሚሉ ናቸው። እግዚአብሔር ግን ዝም አለ። አልደረሰውም ማለት ይሆን? እናንተስ እግዚአብሔርን ምን እያወራችሁት ይሆናል? ምን አይነት ሁኔታ ውስጥ ናችሁ? እግዚአብሔር ሁሌም ልክ ነገርን ብቻ ሳይሆን ልክ ላልሆኑትም ምላሽ ይሰጣል። የእስራኤላውያን ጩኸት ልክ ነበር። እግዚአብሔር ግን ልክነቱ አላሳሰበው። ይልቅ እንዲህ አለ፣ እኔ እግዚአብሔር አምላካችሁ ነኝ። ነገር ግን ሙሴ ምን የሚል ይመስላችኋል? እግዚአብሔር ሆይ መልስ ይሄ ነው? አዎ መልሱ ይሄ ነው። ባይገባችሁም በእግዚአብሔር አምላክነቱ ላይ እረፉ። ትርጉም ያለው መልስ ኪዳናችሁን፣ ነጋችሁን፣ ዕጣ ፈንታችሁን ከሚረግጡት ጭቃ ጋር የረገጠ ለመሰለው ፈርዖን እግዚአብሔር ዛሬ እንዲህ ይለዋል፣ እኔ እግዚአብሔር አምላካቸው ነኝ። ልክ እንዲሁ አሁንም እናንተ ትጮኻላችሁ፣ እግዚአብሔር ደግሞ የበረታች ክንዱን እየዘረጋላችሁ ነው። በዚህ ሁኔታ ውስጥ የምትገኙ እህት ወንድሞቼ፣ በጠላት ሰፈር እግዚአብሔር ስለ እናንተ ምን እየሰራ እንደሆነ አታውቁምና በእናንተ ሰፈር የድል ዜማችሁን እስኪቃኝ ከማይመጥናችሁ መላዎች ራሳችሁን ግዙ። አምላካችሁ እግዚአብሔር ራሱን በራሱ የሚጠራ አምላክ ስለሆነ ሌሎች አማልክት ያለመመለስ ገበናቸው እግዚአብሔር ሲናገር ተገለጠ። ክብር ለእግዚአብሔር ይሁን።